እንዴት ናችሁ? በጣም የሚገርም ዜና ነው ይዤላችሁ የመጣሁት። ትናንት አላቀረብኩላችሁም። ዛሬም ሻዶ ባን እንዳይገባ ስለምፈልግ ነው ይህንን ዜና የማቀርብላችሁ። ጉንፋን ይዞኛል ማለት ነው። ስለ ኢራን ነው አሁንም በደንብ መናገር የምፈልገው። እንግዲህ ኢራን ሆርሙዝን በነ ገልፍ ሀገሮች ላይ ስትዘጋ፣ አሜሪካ ደግሞ የፐርሺያን ሲ ማለት ነው ወደ ከሆርሙዝ መውጣት መግባትም በኢራን ላይ ዘግቻለሁ ብላ ካወጀች እንግዲህ ቀናት አለፉ። እስካሁን ድረስ ኢራን በኮንፊደንስ ነው እየተመላለሰች ያለችው። ተጽዕኖ ምንድን ነው፣ ምን ይፈጥራል የሚለው ነገር የተለያዩ ዜናዎች የተለያዩ ነገር ይናገራሉ። አሁን ሁለቱም ወገኖች ኢራን ሆርሙዝን በመዝጋት ብር እቀበላለሁ፣ ካሁን በኋላ የሆርሙዝ ባለቤት እኔ ነኝ ዕጣ ፈንታውን መወስነው የምትል ሲሆን፣ አሜሪካ ደግሞ እንደምታዩት ሆርሙዝን መዝጋታችን ሆርሙዝን ከዘጋሽ እኔም ኢኮኖሚሽን እዘጋለሁ በሚል ኢራንን የማሰልቸት ስራ ነው። ማሰልቸት ነው አሁን ጦርነት የምንለው አይደለም። ማሰልቸት በማሰልቸት የማስገደድ ወደ ድርድር ወደ አንድ አይነት ስምምነት የማምጣትና አሜሪካ በተለይ በዚህ ሂደት አሸናፊ ሆኖ መምጣት ነው የምትፈልገው። እና አሸናፊነቱ ምንድን ነው የሚለው ምን ማለት ነው? አሸናፊ አሜሪካ የምትጠብቀው አሸናፊነት ምንድን ነው የሚለው ነው። ባለፈው 10 የሚሆኑ ነጥቦችን 15 የሚሆኑ ነጥቦችን አይተናል። ኢራን ሙሉ ለሙሉ እጅ እንድትሰጥ አሜሪካ በፈለገች ጊዜ ከፈለገች ገብታ እንድትመታት ምን እንድትላት በቃ በቁጥጥሯ ስር እንድትሆን ከፈለገች መሪዎቿን ኢኮኖሚያ ሁሉ እሷ ከፈለገች ልክ እንደ ቬንዙዌላ አይነት ተላላኪ መንግስት ለመመስረት ነበረ እነዛ 15 ነጥቦች። አሁን ደግሞ እየወጡ ያሉ ዜናዎች ምንድን ነው ሪሊ አሜሪካና እስራኤል ታርጌት አድርገው ወደዛ አካባቢ ገቡት የሚለው ነገር ነው። ዋናው ቦርድ ኦፍ ፒስ የሚባለው ነገር መሰረት ያደረገ ነው የሚል ነው። ቦርድ ኦፍ ፒስ ማለት የምታስታውሱ ከሆነ በዩናይትድ ኔሽን ሴኩሪቲ ካውንስል አማካኝነት ጋዛን ለማልማት ጋዛ አሁን ካለችበት ውድመት አውጥቶ ትልቅ የኢንዱስትሪ የመዝናኛ ማዕከል ሴንተር የማድረግ ፕሮጀክት ስራ ነው ተብሎ፣ ግን ትራምፕ ወደ ዓለም አቀፍ እንትን እሳቤ የቀየረውና ዩናይትድ ኔሽንም የመቀየር አጀንዳ ይዞ የመጣበት እንደሆነ ነው እየተነገረ ያለው። ከዚህ በፊት የሚነገር ነበር። ስለዚህ አሁን ምንድነው አሜሪካና እስራኤል እየሰሩ ያሉት መካከለኛ ምስራቅን መቆጣጠር እና እዛ አካባቢ ሁሉም ሳውዲ አረቢያ በሉ ምን በሉ ሁሉም የጦር መሳሪያቸውን የሚገዙ ከአሜሪካ ነው በአብዛኞቹ። የአሜሪካ ቺፕስ እና ዳታ ስላላቸው አሜሪካን የምትቆጣጠራቸው ከፈለገች እሷ ጃም ማድረግ ትችላለች። F-35 ቢገዙ እሷ እንደፈለገች ማድረግ ትችላለች። ምክንያቱም የዛ ነገር ቁልፉ በእጇ ነው ያለው። ኢራን ግን አይደለም። ኢራን የተለያዩ ሚሳይሎችን ብትሰራ ምን ብትልም ምን ማድረግ ትችላለች? ሞዲፋይ ታደርጓለች። ቺፕሱን ሞዲፋይ ታደርጋለች። ምኑን ሞዲፋይ አድርጋ እንደፈለገች አሜሪካ ይሄ እኔ ነኝ እና የሰራው እስቲ ቼክ ላድርገውና ይሄን ጃም ላድርገው ምናምን ብላ በቀላሉ ላታደርገው ይችላል። የመጀመሪያው ታርጌት ኢራንን መምታት ነው። ኢራን ከተመታች በኋላ ሌላው እጅ ስጡ ወይ ትመታላችሁ ቢባሉ እጅ ከመስጠት ውጪ አማራጭ አይኖራቸው፣ ኢንክሉዲንግ ግብጽ ማለት ነው። ማንም መፈታተን አይችልም ማለት ነው። መካከለኛው ምስራቅን ለመቆጣጠርና የወደፊቷን ታላቋን እስራኤል ለመፍጠር መጀመሪያ መመታት ያለባት ኢራን ናት። አሁን እየወጡ ያሉ አዳዲስ ሪፖርቶች ማለት ነው። ከዛ ማን አለ? ከዛ እንግዲህ ፒስ ኦፍ ቦርድ የሚባል ተመስርቶላቸዋል። ዩናይትድ ኔሽን በህግ በምናምን በትሪቲ የሚያምን እንተነዛ ወደዛ ሂድ ምናምን ይባላል። ለጊዜው እነ ቻይና ይዞታል። ከዛ ጀርመን፣ ፈረንሳይ፣ እንግሊዝ የቦርድ ኦፍ ፒስ አባል እንዲሆኑ ይደረጋሉ። ከዛ በኋላ እስራኤል የዛ አካባቢ ቶፕ ሊደር ትሆናለች። ሆርሙዝን ይቆጣጠራሉ። ምን ይቆጣጠራሉ? ራሻ፣ ቻይና የኢነርጂ ጉዳይ ይሄ ኦይል ይሄ የነዳጅ የምን ጉዳይ ላይ በአሜሪካ ቁጥጥር ስር ነው የሚሆነው። አሜሪካኖች ከፈቀዱላቸው ብቻ የሚገዙ የማይገዙ ይሆናሉ ማለት ነው እዛ አካባቢ። ከዛ በኋላ አሜሪካና እስራኤል 3 መሰረታዊ ነገሮችን ይቆጣጠራሉ። አንደኛ ቴክኖሎጂ ይቆጣጠራሉ። ቴክኖሎጂ መቆጣጠር ማለት የተፈጥሮ ሀብትን ከያዛችሁ
ውድ የሚባሉ ሚኔራሎችን ከያዛችሁ፣ ኢነርጂውን ከተቆጣጠራችሁ፣ ይሄ ኦይሉ ምኑ መካከለኛው ምስራቅን ከተቆጣጠራችሁ፣ መካከለኛው ምስራቅን የተቆጣጠረ በአንድም በሌላ የአፍሪካን በር መግቢያን መቆጣጠር ነው። ሰው ወደ አፍሪካ ስመጡ ሚኔራሎችን ትቆጣጠራላችሁ፣ ግሪን ኢነርጂን ትቆጣጠራላችሁ። ሰው እዛ አካባቢ ያለውን ነገር በሙሉ በእጃቸው ይሆናል ማለት ነው። ኢራንን መምታት ማለት የአሜሪካና የእስራኤል ጥምረት ይሄ ሱፐር ፓወር የሚባለውን ነገር ያስቀጥላል ማለት ነው። ኔቶ ይሄ ገለመኔ የሚባለው ነገር ሰከንደሪ ይሆናል ለአሜሪካ። አሜሪካ ሱፐር ፓወር ሆና እንድትቀጥል ያስፈልገኛል ብላ ከምታስበው ነገር አንዱ ከእስራኤል ጋር ጥምር ፈጥሮ መካከለኛው ምስራቅ ተቆጣጥሮ መካከለኛው ምስራቅ ላይ የእስራኤልን የበላይነት አስፍኖ እዛ አካባቢ ያለውን ኢነርጂ መቆጣጠር፣ የራሽያና የቻይናን የበላይነት መገደብ፣ ከዛ በኋላ በአፍሪካ በምን ላይ እንደፈለጉ እንዲፈነጩ ማድረግ። አውሮፓም አሁን ባላቸው ሂደት ትንሽ ሊሳፈጡ ሊገዳደሩ ይችላሉ። በሂደት ግን ግቡ ሲባሉ የሚገቡ ውጡ የሚባሉ የሚገቡ ይሆናሉ። እነ ግሪንላንድ የመሳሰሉትም በሂደት እየተቆጣጠራቸው ይሄዳሉ። አሁን ኢራንን መቆጣጠር ኢራን እጅ ትሰጣለች ወይ ነው? እጅ ትሰጣለች ወይ? አሁን አሜሪካ በዚህ ሰሞን እንደምታያት ቻይና በዚህ ማለፋችን፣ ራሽያ በዚህ ማለፋችን ሚኒንግ ፓወር ኤክሰርሳይዝ እያደረገች ነው። ሪሊ ቻይና በዛ ማለፍ አችልም ወይ? ጥያቄ ነው። ሪሊ ራሽያ በዛ ማለፍ አችልም ወይ? የመካከለኛው ምስራቅ ንጉስ አሜሪካ ትሆናለች ወይ? ከዛ እንትና እስራኤል ሂዝቦላን አጥፍታ ሶሪያን በዛ በኩል ተቆጣጥራ ምን ብላ በቃ በጥምረት አካባቢውን እንዳሻቸው ይዞሩበታል ያዞሩበታሉ የሚለውን አሁን ባለው ሁኔታ በእኔ ሂሳብ ፌል ያደረገ ነው። ትራምፕ በጓሮ እንትኑ ከመጋረጃ ጀርባ ያስቀመጠውን አጀንዳ ነው ያ ህልሙን ነው ለመፈጸም እየሞከረ ያለው። ይህ ብሎኬጁ ህልም በቃ ያሰቡ ኢራን ባትኖር ኖሮ ኢራን በቃ ብጠፋ ኖሮ ከኢራን መንግስት ጋር ወይንም አሜሪካ የምትፈጥራት አዲስ ኢራን ከአሜሪካ ጋር ተባብራ የምትፈጥረው አዲስ የሆነ የዛ አካባቢ ኢሜጅን ነው ለመፈጸም እየጣረ ያለው እና ነገ ከነገ ወዲያ እስከሚቀጥለው ቅዳሜ ሁሉም ነገር ባይባልም በብዙ የዚህ ነገር መጨረሻ ምን ይሆናል። ይሄ ሁለተኛው ድርድር ስለሚያደርጉ ማለት ነው። አሁን ባለው ሁኔታ እና አሜሪካና እስራኤል ህልም የተመታ ነው የሚመስለው። ሂዝቦላም እንዳሰቡት ዝም ብሎ እዛው ፈርሶ የሚወድቅ አይደለም። በጣም እየተገዳደረን ያለው ብዙ ነገሮች አብረን እናያለን። ዩቲዩብን ሰብስክራይብ አድርጉን። ባዮ ላይ ሊንክ አለ፣ ገብታችሁ ቪዲዮ ይነልኛል።